ገናኛ ነው የሚለው ምንድነው? ፒያሳ እንፈልጋለን። የፒያሳ ባስ ላዶናይ ንገሩት ጋይስ መኪና ብለህ ጻፍ። ይሄን ፕሪዲዮ ብለህ ለቀክ ኮሜንተር እያለ ኮሜዲያን ምን ይሰራል? ኧረ ትለያላችሁ። ይሄ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ና እኔን እያየህ ከመሞት በፊት የምትናዘዘው ነገር ካለ ለቤተሰብ የምትናገረው ነገር ካለ ከዚህ ጩዬ ላውጣና አሁን ጨንጓራን ከወጣሁት በኋላ ቀልዱን ተውና ስላየ ሁሉ የሆነ ነገር ጨምረላል። 950,000 ታፕ ነው ኮፒ ቪውራሱ ይገባለት ይችላል። ግፋችሁ እኮ ከደረሰችልህ መገናኛ ይዛትና ምሳ ጋብዥ ልብስ ኧረ ተውኝ። እሱንም ከደረሰችልህ ከውጭ ፔፕሲ ከውስጥ ኮካ ኮላ የመሰለች መኪና። ኧረ ወይኔ ጦስ ኧረ ተውኝ። መኪና ብለህ ጻፍበት። 1988 ላይ አድዋ የዘመተ መኪና እንደውም ሙዚየም አስረክበው ቅርስ ነው ይሄ። ፎሎ አድርጌ ልውሰዳት። ብቻውን ነው ከገፊ ጋር ትለያላችሁ። ይመቻችሁ። ባሱ ከሳይት 5 ነው የሚመጣው። ለምን እዚህኛ አራብሳ ሰፈራ ጋር ለምን አንድ ባሳ ይመደብል? ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው። አሁን ላይ ይሄን ድምጽ የማያውቅ ሰው አለ ብዬ አላስብም። የሜም ማድመቂያ የሆኑት ማዘረኝ ናቸው። በአንድ ቀን 4 ቪዲዮ ነው የሰሩት። 4ቱም ቫይራል ነው ጋይስ። ለማንኛውም ቪዲዮቹ ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ባሱ ከሳይት 5 ነው የሚመጣው። እኛ ከራብሳዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። ቆይ አላለቅም። ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው። ባሱ ያለበት ጋር ሳይት 5 ሄዱ። ቆይ ሳይት 5 ሄደው ደግሞ የቀረጹትን ቪዲዮ ለሳይ ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስራ እየመጣ መገናኛ ነው የሚለው ምንድነው? ፒያሳ እንፈልጋለን። የፒያሳ ባስ ለሁል ጊዜኛ መማረር አለብን እንዴ? እናሳታለን። ከተነስተው ከነበሩበት ወደ ሳይት 5 ሄዱ። ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ። ለምንድነው የፒያሳ ባስ ያሪሉ? ቭሎግ በለው። ቆይ አላለቀም ገና። ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል በጣም። ጭራሽ የሚገርመኝ ነገር እኮ አላፊ የተባለችዋ ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ አለች። ዝም ብዬ የምጠብቀው ነው 24 ሰዓት ስራ የለኝም። ኮሜንቱን ተመልከቱት ጋር ባሱ ሳይመጣ እኮ እሳቸው ፌመስ ሆነ። ይሄን ደግሞ ተመልከቱት። እንዴ እስከ ዛሬ አልተሳፈ አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣል። ኧረ ተውኝ። እስከ ዛሬ ባስ ይገዛላት። ኧረ ወይኔ ጦስ ኧረ ተውኝ። ላዶናይ ንገሩት ጋይስ ይሄን የባስ ፍቅር ምን እንዳይቀሩነት እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን
እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው። እስቲ ቪዲዮን አሳያችሁ ልመለስና ደግሞ ኮሜንት አለ ሌላ። አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ። የማይሆን ወሬ የምትጽፉ ከካሞች ምን አገባችሁ? የፈለኩትን ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች። ምድረ አቃጣሪ ቅማላ የሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው ሰው የፈለገው መሆን ይችላል። ቦርኮላ ስድብ በአክብሮት ተከሽሎ ወይኔ ትለያላችሁ እኮ እንደዚህ ግን አይባልም። ነውር ነው። ለነገሩ እርሶስ ፋኪው ብለው ነው የለ ከዚያ ይብዛ። ኮሜንት የምትጽፉ ግን ሰዎች ማለት ነው የሆነ ትንሽ ፍትሃዊ ለመሆን አሞክሩም ወይ ነው። እኛ ሃይማኖት ለነገሩ ደግ ያደረጋችሁ ባይዘው እንደዚህ አይነት የሆነ ልክ ያልሆነ ፊቸር ያላቸው ሰዎች አፒረንሳቸው በተፈጥሮ ሆነ ከጊዜ በኋላ የሆነ ችግር የደረሰባቸው ሰዎች ቪዲዮ ፖስት የሚያደርጉት ያንን ችግራቸውን ተጠቅመው ለመፈመስ ነው። ባይፈልግ ኖሮ ይሄን ኮሜንት የተደረደረበትን እያንዳንዱ ከ13000 በላይ ላይክ ያለው ኮሜንት አለ እዚህ ቪዲዮ ውስጥ እና ማጥፋት ይችላል። ገባህ? ቪዲዮን ፕራይቬት ማድረግ ይችላል። ያንን እንትናቸውን ባክሳይዳቸውን ተጠቅመው መፈመስ ነው የሚፈልጉት። አንድ ሰው እንዲች ብሎ እንዳይነገር እዚህ ውስጥ ገዳይ ገዳይ ኮሜንት ነው ያለው። እኔ አልስቅም፣ እናንተ ተስቃላችሁ። አልስቅም ምን እንዴት ነው የሚመጣላችሁ? እንዴት ነው የምታዩበት እይታ? እኔ ኮሜንተር ጂኒየስ ነው። ኮሜንተር ጂኒየስ ነው። አረቢስ አልስቅም ብዬ ነበርኩ። የሰው ኤፍ የኔ ጨረቃ እኔም አልስቅም እውነት። ኧረ ተውኝ። የቁመን ነፍሳቸው አይመርም።